የዘጸአት መጽሐፍ የመጽሐፍ ቅዱስ ሁለተኛው መጽሐፍ ሲሆን ታሪኩ በፊት ከነበረው ከዘፍጥረት መጽሐፍ የሚቀጥል ነው። ዘፍጥረት የሚያበቃው የአብርሃም የልጅ ልጅ የሆነው ያዕቆብ 70 ሰዎች የያዘው ትልቅ ቤተሰቡን ወደ ግብፅ ይዞ ሲሄድ ነው። ያዕቆብ 11ኛው ልጅ ዮሴፍ በግብፅ ላይ ሁለተኛ አዛዥ ሆኖ ተሹሟል። መላ ቤተሰቡንም ከረሃብ አድኖ ነበር። እናም የግብፁ ንጉሥ ፈርዖን መሸሸጊያ ስፍራ እንዲሆንላቸው ወደዚያ መጥተው እንዲኖሩ ቤተሰቡን ዕድል ሰጣቸው። በመጨረሻም ያዕቆብ እዚያው በግብፅ ሞተ። ዮሴፍና ወንድሞቹም ሁሉ በግብፅ ሞቱ። 400 ዓመታት ያህል አለፉና የዘጸአት ታሪክ ጀመረ። ዘጸአት የሚለው ስም በመጽሐፉ የመጀመሪያው ግማሽ ላይ የሆነውን ክስተት የሚያመለክት ነው። ይህም የእስራኤል ከግብፅ መውጣት ነው። ነገር ግን መጽሐፉ በሲና ተራራ ስር የሚካሄድ ሁለተኛ ግማሽ አለው። በዚህ ቪዲዮ የምናተኩረው ምዕተ ዓመታት ባለፉበትና እስራኤላውያን ፍሬያማ ሆነው በተባዙበት እና ምድሪቱን በሞሉበት በመጀመሪያው ግማሽ ላይ ብቻ ነው። ይህ መስመር ሆን ተብሎ እግዚአብሔር በኤደን ገነት ውስጥ ለሰው ልጆች ሁሉ የሰጠውን በረከት የሚያስታውስ ነው። በዚህም እስካሁን ያለውን ትልቁን መጽሐፍ ቅዱሳዊ ታሪክ ያስታውሰናል። የሰው ልጅ በኃጢአት እና በአመፅ የእግዚአብሔርን በረከት አጣ። እናም እግዚአብሔር የአብርሃምን ቤተሰብ በረከቱን ለዓለም ሁሉ የሚመልስበት መሳሪያ አድርጎ መረጠ። ነገር ግን አዲሱ ፈርዖን እስራኤልን እንደ በረከት አይመለከትም። እንደውም እሱ ይህ እያደገ የመጣው የእስራኤላዊ ስደተኞች ቡድን ለስልጣኔ አስጊ ነው ብሎ ያስባል። እናም በዘፍጥረት ላይ የሰው ልጅ በእግዚአብሔር በረከት ላይ እንደሚያምፅ እዚህም እንደዛው ፈርዖን የእግዚአብሔርን የበረከት ምንጭ የሆኑትን እስራኤላውያንን ለማጥፋት ሞክሯል። በጭካኔ በግዳጅ ሥራ ባርነት ውስጥ ያስገባቸዋል። ከዚያም እስራኤላውያን ወንዶች ልጆች በሙሉ በአባይ ወንዝ ውስጥ እንዲሰምጡ ያዛል። ፈርዖን በመጽሐፍ ቅዱስ ውስጥ እስካሁን ድረስ በጣም መጥፎው ገጸ ባህሪ ነው። መንግስቱም የሰው ልጅ በእግዚአብሔር ላይ የሚያሳየውን አመፅ ይወክላል። ፈርዖን ለመልካምና ክፉ እንደ ፍላጎቱ የሆነ አዲስ ትርጉም ከመስጠቱ የተነሳ ንጹሐን ሕፃናትን መግደል እንኳ ለእርሱ መልካም ሆኗል። እናም በዘፍጥረት መጽሐፍ ከምናገኛት ባቢሎን ግብፅ የባሰች ሆናለች። እስራኤል ከዚች አዲሲቷ ባቢሎን እንዲታደጋት ወደ እግዚአብሔር ጮኸች። እግዚአብሔርም ምላሽ ሰጠ። እግዚአብሔር መጀመሪያ የፈርዖንን ክፋት ወደ መልካም የገለበጠው አንዲት እስራኤላዊት እናት ልጇን ወደ አባይ ወንዝ ስትጥል ነው። የጣለችው ግን በቅርጫት ውስጥ አድርጋው ስለነበር ተንሳፎ ወደ ፈርዖን ቤተሰብ በሰላም ገባ። ሙሴ ተብሎ ተጠራ። እግዚአብሔር የፈርዖንን ክፋት ለማሸነፍ ወደፊት የሚጠቀምበት ሰው ሆኖ አደገ። ታዋቂ በሆነው በሚነደው ቁጥቋጦ ታሪክ ውስጥ እግዚአብሔር ለሙሴ ተገልጦ ወደ ፈርዖን እንዲሄድና እስራኤላውያንን እንዲለቅ እንዲያዘው ሙሴን ነገረው። እግዚአብሔርም ፈርዖን ልቡን እንደሚያደነድን እንደሚያውቅ፣ ፍርዱንም በግብፅ ላይ በመቅሰፍቶች መልክ እንደሚያመጣ ተናገረ። ከዚያም እግዚአብሔር የፈርዖንን ልብ አደነድናለሁ አለ። ስለዚህ ለቀጣዩ የታሪኩ ዋና ክፍል መግቢያ እናገኛለን፣ በእግዚአብሔርና በፈርዖን መካከል ስላለው ፍጥጫ። አሁን እግዚአብሔር የፈርዖንን ልብ አደነድናለሁ ሲል ምን ማለት ነው? ይህን የታሪኩን ክፍል በትልቅ ትኩረትና በቅደም ተከተል ማንበብ እጅግ በጣም አስፈላጊ ነው። በሙሴና በፈርዖን የመጀመሪያ ግንኙነት የፈርዖን ልብ እንደደነደነ ተነግሮናል። እግዚአብሔር ያደረገው ነገር እንዳለ የሚናገር ምንም ፍንጭ አናገኝም። ስለዚህም በምላሹ እግዚአብሔር የመጀመሪያዎቹን 5 መቅሰፍቶች ላከ። እያንዳንዱ መቅሰፍት የተጋፈጠው ፈርዖንንና ከግብፃውያን አማልክቶቹ መካከል አንዱን ነው እና በእያንዳንዱ አጋጣሚ ሙሴ ፈርዖንን ራሱን በማዋረድ እስራኤላውያንን እንዲለቅ ዕድል ሰጥቶታል። ነገር ግን ከእያንዳንዱ መቅሰፍት በኋላ ፈርዖን ልቡን እንዳደነደነ ወይም ልቡ እንደደነደነ ተነግሮናል። ይህን የሚያደርገው በራሱ ፈቃድ ነው። በመጨረሻም በሁለተኛው የ5 መቅሰፍቶች ስብስብ ነው እግዚአብሔር የፈርዖንን ልብ እንዴት እንዳደነደነ መስማት የምንጀምረው። የታሪኩ ቁም ነገር የሚከተለውን ይመስላል። ምንም እንኳን እግዚአብሔር ፈርዖን ፈቃዱን እንደሚቃወም ቢያውቅም አሁንም ትክክለኛውን ነገር እንዲያደርግ እግዚአብሔር እነዚህን ሁሉ ዕድሎች ሰጠው። በመጨረሻ ግን የፈርዖን ክፋት መመለስ ወደማይችልበት ደረጃ ደረሰ። ማለቴ የራሱ አማካሪዎች እንኳን አእምሮውን የሳተ መስሏቸዋል። በዛን ጊዜ ነው እግዚአብሔር ጣልቃ ገብቶ የፈርዖንን ክፋት ወደ ራሱ የማዳን ዓላማ ያጠፈው። እግዚአብሔር ሕዝቡን ሲያድን ፈርዖን ወደ ራሱ ጥፋት እንዲገሰግስ ፈቀደለት። ቀጥሎ የሚሆነው ይህ ነው። በመጨረሻው መቅሰፍት የፋሲካ ምሽት ነበር እና እግዚአብሔር ነገሩን በፈርዖን ላይ ገለበጠው።
የእስራኤልን ወንድ ልጆች እንደገደለ እንዲሁ እግዚአብሔር በግብፅ ያሉትን የበኩር ልጆች በመጨረሻ መቅሰፍት ይገድላቸዋል። ነገር ግን እንደ ፈርዖን ሳይሆን እግዚአብሔር በበጉ ደም የማምለጫ መንገድን አዘጋጀ። እናም እዚህ ላይ ታሪኩ ቆም ብሎ ዓመታዊ የእስራኤላውያን ሥርዓት የሆነውን የፋሲካን በዓል በዝርዝር ያስተዋውቀናል። እስራኤላውያን ከግብፅ ከመውጣታቸው በፊት በነበረው ምሽት ነውር የሌለውን የበግ ጠቦት ሰውተው ደሙን በቤታቸው በር መቃን ላይ ቀቡ። በግብፅም ላይ መለኮታዊው መቅሰፍት በመጣ ጊዜ በበጉ ደም የተሸፈኑ ቤቶች ታለፉ። በዚህም የቤቱ ወንድ ልጅ ተረፈ። ከዚያ ጊዜ ጀምሮ በየዓመቱ እስራኤላውያን የእግዚአብሔርን ፍትሕና ምሕረቱን ለማሰብና ለማክበር ያን ምሽት ይደግሙት ነበር። ነገር ግን ፈርዖን በትዕቢቱና በአመፃው ምክንያት የራሱን ልጅ አጣ። በመጨረሻም እስራኤላውያንን ለመልቀቅ ተገደደ። ስለዚህም እስራኤላውያን ባሪያዎች ከግብፅ ወጡ። ነገር ግን እነሱ ገና መንገድ እንደጀመሩ ፈርዖን ሐሳቡን ቀየረ። ሰራዊቱን ሰብስቦ እስራኤላውያንን ለመጨረሻ ጊዜ አሳደዳቸው። እስራኤላውያን በደህና በባሕር ውሃ ውስጥ ሲያልፉ ፈርዖን ወደ ራሱ ጥፋት ገሰገሰ። የዘጸአቱ ታሪክ የሚያበቃው በመጽሐፍ ቅዱስ ውስጥ ባለው የመጀመሪያው የምስጋና መዝሙር ነው። የባሕሩ መዝሙር ይባላል። የመጨረሻው መስመር እግዚአብሔር እንደነገሰ ያውጃል። መዝሙሩ ደግሞ የእግዚአብሔር መንግሥት ታሪክ ስለምን እንደሆነ በግጥም ይተርካል። እግዚአብሔር በእርሱ ዓለም ውስጥ ክፋትን የመጋፈጥና ለክፋት ባሪያ የሆኑትን የመቤዠት ተልእኮ እንዳለው የሚያወሳ ነው። እግዚአብሔር ሕዝቡን መለኮታዊ ሕልውናው በመካከላቸው ወደሚገኝበት ወደ ተስፋይቱ ምድር ሊያመጣቸው ነው። ታሪኩ እግዚአብሔር በሕዝቡ ላይ ሲነግስ ምን አይነት እንደሚሆን የሚያሳይ ነው። እስራኤላውያን መዝሙራቸውን ከዘመሩ በኋላ ታሪኩ ያልተጠበቀ አቅጣጫ ይይዛል። እስራኤላውያን ወደ ሲና ተራራ በምድረ በዳ ረጅሙን ጉዞ በእግራቸው እየሄዱ ነው። ተርበዋል፣ ተጠምተዋል። እናም ሙሴንና እግዚአብሔርን ሳይቀር ስላዳናቸው መተቸት ጀመሩ። በግብፅ የነበረውን መልካም ዘመን እናፍቃለን አሉ። ማለቴ የሚገርም ነው። ስለዚህ እግዚአብሔር በምድረ በዳ ለእስራኤል ምግብና ውሃ በቸርነቱ ሰጣቸው። ነገር ግን እነዚህ ታሪኮች ጥላ ስለሚያጠሉ የእስራኤል ልብ ልክ እንደ ፈርዖን የደነደነ ይሆን ብለን መጠራጠር እንጀምራለን። የምናየው ይሆናል። ለአሁን ግን የዘጸአት መጽሐፍ የመጀመሪያ ግማሽ ይህን ይመስላል።